ሻሎም ሻሎም ቅዱሳን እንዴት ናችሁ? የአባቴ ልጆች አጭር የእግዚአብሔር ቃል ላካፍላችሁ ወደ እናንተ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው? በጣም ረጅም ጊዜ ሆነኝ አውቃለሁ። በጣም ነው የምወዳችሁ ቲክቶክ ፋሚሊዎች፣ ፍሬንዶች እንዴት ናችሁ? ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። በጣም አጠር ያለች መልእክት ከእናንተ ጋር እንድከፋፈል እፈልጋለሁ። በእግዚአብሔር ቃል ላይ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ አንድ ቃል አነብና እሱን አካፍላችኋለሁ። የእግዚአብሔር ቃል ለሁሉ ነገር መልሳችን ነው። የእግዚአብሔር ቃል ለሁሉ ነገራችን ማረጋገጫችን፣ ዋስትናን የሚሰጠን እሱ ብቻ ነው ብዬ ስለማምን ነው። በሁለተኛ ቆሮንቶስ 5 ቁጥር 17 በጌታ ስም አነባዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ደግሜ አነባዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ክብር ለጌታ ይሁን። በዚህ ክፍል ላይ ሐዋርያው ጳውሎስ ለቆሮንቶስ ሰዎች የሚነግራቸው ሰው ከክርስቶስ በፊት ኃጢአተኛ ነው። ሰው ከክርስቶስ በፊት የወደቀ ነው። ይህን ታሪክ ሁላችን እናውቀዋለን። ይሄ ውድቀት የጀመረው ከዘፍጥረት መጽሐፍ ጀምሮ ነው። ከምዕራፍ 3 ዘፍጥረት ምዕራፍ 3 በአዳምና በሔዋን ምክንያት የሰው ልጅ እንደወደቀ መጽሐፍ ቅዱስ ይናገራል። ስለዚህ ይሄ ውድቀት ሰውን በኃጢአት ውስጥ እንዲኖር አድርጎታል። ስለዚህ ማንም ሰው ከክርስቶስ በፊት ባለ ሕይወት ውስጥ ያለው በኃጢአት ሕይወት ውስጥ ነው ማለት ነው። ለዚህ ነው ጳውሎስ ሲናገር ስለዚህ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው የሚለን። ኢየሱስን ብቻ ሰው ሲያገኝ አዲስ ፍጥረት መሆን ይችላል። ያ ደግሞ አዲስ ፍጥረት የሚሆነው ማንነት መንፈሳዊና ስፒሪቹዋል ማንነታችን ነው። ስፒሪቹዋል ማንነታችን ደግሞ ሲለወጥ አካላዊ ነገራችን ሁሉ አብሮ ይቀየራል። ለምን? ሰው በውስጥ ማንነቱ ከተለወጠ አስተሳሰቡ፣ አካሄዱ፣ ሁሉ ነገሩ ይቀየራልና። ስለዚህ ከክርስቶስ በፊት የነበረው ሕይወት የአንድ ሰው ሕይወት ምን ተብሎ ይጠራል? የኃጢአት ሕይወት፣ በኃጢአት የተጨማለቀ ሕይወት ይባላል። በጣም ብዙ ሰው ዛሬ ኃጢአት ብሎ የሚለው የኃጢአት ትንሽና ትልቅ የለውም። እውነት ነው። መሳደብ፣ የተለያዩ ነገሮችን ማድረግ ብሎ ያስባል። ትልቁ የሰው ልጅ ኃጢአት ተብሎ በመጽሐፍ ቅዱስ ላይ የተጻፈው አዳምና ሔዋን ከእግዚአብሔር የተላለፉት ኃጢአት ነው። ያ ምንድነው? እሱ የእግዚአብሔርን ሕግ አለማክበር። ሔዋን አትብይ የተባለችውን ያንን ፍሬ የበላችበት ኃጢአት ሰውን ከእግዚአብሔር አርቆት ሰውን ኃጢአተኛ ያደረገው። እሷን በልታ ለአዳም እንደሰጠችው መጽሐፍ ቅዱስ ይናገራል። ስለዚህ የሚለው ሐዋርያው ጳውሎስ ከክርስቶስ ከኢየሱስ ክርስቶስ በፊት ኢየሱስን ከማወቅ በፊት ያለ ሕይወት፣ ዳግም ያልተወለደ ሰው የሚኖረው ሕይወት የኃጢአት ሕይወት ነው ማለት ነው። ስለዚህ ማንም ግን በክርስቶስ ቢሆን አዲስ ፍጥረት ነው። ለዚህ ነው ሐዋርያው ጳውሎስ እኔ ከኃጢአተኞች ዋናው ነበርኩ፣ የኃጢአተኞች ዋና አለቃ ነበርኩ። አይገርምም? ዛሬ ላስተላልፍላችሁ የፈለግኩት ኢየሱስን ባገኘን ጊዜ ግን ይሄ ኃጢአታችን በደሙ ታጠበልን። ኢየሱስን በተቀበልነው ጊዜ ግን እግዚአብሔር በልጁ በኢየሱስ የጽድቅ ሕይወትን በውስጣችን አስቀመጠ። ስለዚህ በዓለም በነበረን ጊዜ በኃጢአት ውስጥ ነበርን፣ የኃጢአት ባሪያዎች ነበርን፣ ኃጢአትን እናደርግ ነበር። ያ ሁል ጊዜ የምናነሳው አሮጌው ታሪካችን ነው። ሐዋርያው ጳውሎስ መመኪያዬ ምንም ነገር የለም ኃጢአተኛ ነበርኩ እያለ ሁልጊዜ በደለኛ መሆኑን ኃጢአተኛ መሆኑን ያነሳል። ወንድሞቼና እህቶቼ ከኃጢአት እንደተነሳ
ኃጢአት ይቅር እንደተባለ ካልገባ በቃ ክርስትና አልገባህም ማለት ነው። አያችሁ፣ ያለፈው ታሪካችን ለሌሎች ሰዎች ደግሞ ብርሃን ሆኖ በሕይወት ምስክርነት ሌሎችን ወደ እግዚአብሔር መንግሥት ይጠራልና ከየት ነው የተነሳው ካላችሁ እኔ ከኃጢአት ሰፈር ከኃጢአተኞች ዋነኛ ነበርኩ ካልኳችሁ መዘርዘር አይጠበቅብኝ። ሁሉን ነገር ነካክተነው። እኔ የተወለድኩት ናዝሬት ነው። ናዝሬት እንግዲህ ታውቋታላችሁ። ናዝሬት ውስጥ የማይደረግ ነገር የለም፣ የማይሰራ ስራ የለም። በእኔ ዕድሜ በ18 በ17 ዓመት ዕድሜ ማለት ነው። እንግዲህ ያ ዘመን በጣም ቀውጢ ዘመን ነበር። እኔ ጌታን ያገኘሁት ከኢትዮጵያ ከወጣው በኋላ ነው። ነገር ግን ያ ከክርስቶስ በፊት የነበረኝ ሕይወት ኃጢአተኛ ሕይወት ይባላል። የኃጢአተኞች ሕይወት ይባላል። ስለዚህ በዛ እኔ እኮራለሁ። ኃጢአተኛ ነበርኩ። ኢየሱስ ወደ ጽድቁ ወደ ቅድስናው ሕይወት አመጣኝ። አልሸማቀቅም። በዓለም ሆነን የሠራነውን ነገር ሁሉ እምናወራላችሁ ዛሬም ኢየሱስ ኃጢአተኞችን ይወዳል ለማለት እንጂ የኃጢአት ተባባሪ ነው ለማለት አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። ክብር ለኢየሱስ ይሁን። አዲስ የሚያደርግህ የኢየሱስ ክርስቶስ ክቡር ደም ነው። ኃጢአተኝነትህን መቼም እንዳትረሳ ወንድሜ። ነበርኩኝ። ሐዋርያው ጳውሎስ በጣም ትልቅ የእግዚአብሔር ጸጋ የተገለጠበት እነዚህ መልእክቶችን የጻፈልን ሰው ነው። ሁሌ ግን ደካማ ነኝ፣ ከኃጢአት መንደር ነው የተገኘሁት፣ የኃጢአተኞች ዋና ነበርኩኝ ይላል። ስለዚህ ወንድሞቼና እህቶቼ አናፍርበትም። ከተጨማለቀ ስፍራ ሰው ሊነሳ ከማይገባበት ስፍራ ነው ኢየሱስ እኔን ያነሳኝ። ስለዚህ ጌታ ኢየሱስ ክርስቶስ ይወዳችኋል። ያደረግነውን ነገር የምንነግራችሁ በዛ ነገር ውስጥ እንኳን ብትሆኑ ጌታ ይወዳችኋል ለማለት ነው። እኛ እየቃምን ኢየሱስ በአንተ ነው ይሄ እኮ የሆነው እያልን ሰክረን እንዘምር ነበር። እየቃምን ጫት እየቃምን መዝሙር እንሰማ ነበር። ጓደኞቼ ያውቁታል። በጣም ትልልቅ ነገሮች ኃጢአት የሚደረገውን ነገር ሁሉ እያደረግን እንዘምር ነበር። አልገባንም። ዛሬ ግን እግዚአብሔር በቤቱ አንጽቶ ቀድሶ አቁሞናል። ስለዚህ መልእክቱ ምንድነው? በዓለም ውስጥ ያላችሁ ወንድሞቼና እህቶቼ ብትቅሙም ብታጨሱም የተለያየ መጥፎ ተግባሩን ብትሆኑ ኢየሱስ ይወዳችኋል። ኑ ወደ ጌታ። ይሄ ያነበብኩት ክፍል ዛሬ ቆም ብላችሁ አንብቡት። አሮጌውን ነገር ካንተ ላይ የሚወስድልህ ኢየሱስን ስትቀበለው ብቻ ነው። ይሄ አሮጌው ነገር ደግሞ ኃጢአት ይባላል። አንተ ያመጣኸው ሳይሆን በአዳምና በሔዋን ምክንያት ወደ ሰው ልጆች የመጣ ኃጢአት ማለት ነው። በተጨማሪ ሳይገባን ብዙ ነገር ያደረግንባቸው የጨለማውን ዘመን የሚያስክድ አዲስ ሕይወት ነው የምንቀበለው ማለት ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ኃጢአተኛ መሆናችሁን እንዳትዘነጉ። ክርስቶስ አጸደቀን እንጂ ኃጢአተኞች ነን። ዛሬ ግን ኃጢአትን አንሰራም፣ በጽድቅ እንኖራለን። የጽድቅን ሕይወት ተለማምደናል። ኃጢአተኞችን እንወዳለን። ኢየሱስ በዚህ ምድር ላይ ቢኖር ከማን ጋር እንደሚያሳልፍ ታውቃላችሁ? 100% ነው ብላችሁ ነገሥታት ቤት አይውልም ኢየሱስ። ኃጢአተኞች ሰፈር ነው የሚውለው። በምድር በነበረ ጊዜ ከኃጢአተኞች ጋር ነው የሚበላው። ለምን? የመጣው ለዛ ዓላማ ነው። ስለዚህ ኃጢአተኛ የሚለው ቃል በቀን ተቀን የምናደርገው ተግባር ብቻ ሳይሆን የአዳምና የሔዋን መተላለፍ ሰውን ሁሉ ኃጢአተኛ አድርጎታል። ለዚህ ነው ሮሜ 3:23 ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ኢየሱስ ክርስቶስ ጌታ ነው። እወዳችኋለሁ። ኑ ወደ ጌታ የአገሬ ልጆች፣ ኑ ወደ ኢየሱስ ከነ ኃጢአታችሁ፣ ከነ ጫቱ፣ ከነ ሲጋራው ና። ኢየሱስ አዲስ ሕይወት ይሰጣል። ዊ ላቭ ዩ ጋይስ። በጣም ወዳችኋለሁ። ጌታ ይባርካችሁ። ሻሎም ሻሎም። ባይ ፎር ናው።